ረግጥና ሲገላታ በማየታቸው መንገላታት ላንተ አይገባም እያለች ማርያም መግደላዊት ታለቅስ ነበር። ሌሎች ቅዱሳት አንስት ያለቅሱ ነበር እና የእሱ ድካም እንዳለ ሆኖ የእነሱ ድካም ደግሞ እንዲሁ ነበርና ተንጫጩ፣ በጣም አለቀሱ። በሰባተኛው ምዕራፍ ላይ ነው ጩኸታቸው፣ ሐዘናቸው፣ እንባቸው ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ዝም አላላቸው። ምክንያቱም አጽናኝና አረጋጊ ያስፈልጋቸው ነበር። በዚያ ሰዓት በዛ ጊዜ የነበሩት ማህበራዊ አይሁድ የአይሁድ ወገኖች የሚያደርሱበት ግፍና መስቀሉ እንደተሸከመ ሲወድቅ አያነሱትም ነበር። ማንሳት ይቅርና እዚያው ላይ እንደወደቀ የትውልድ ነበር ግራቸው በጥፊ ይመቱት ነበር እና ይህ ሁሉ መከራ በሱ ላይ ሲፈጸም ቅዱሳት አንስት ሆድ ብሷቸው ነበር። በጣም ሆድ ብሷቸው ግፉ ስፍር ስለነበረ እንደወደቀም ሲረግጥና ሲገላታ በማየታቸው ሆድ ባሳቸው፣ አዘዙ። እሱ ይህን መከራ የሚቀበለው ሰውን ለማዳን ግን እነሱ ስላዘኑና ባቸው ስለበዛ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ በሰባተኛው ምዕራፍ ወድቆ ተነስቶ ትንሽ ልፍ ብሎ እንደሄደ ጩኸታቸው በዛ። አሁንም ትንሽ ረፋ ላሉትም አይሁድ ወድቆ እንደተነሳ መስቀሉን የሚያግዘው አልነበረም፣ መልሰው ያሸክሙታል። ለዓርብ ለስቅለት የዓለም የተስፋና የመዳን ቀን ቢሆንም እነሱ ግን ለባለቤቱ ለኢየሱስ ክርስቶስ ግን የመከራ ቀን ነበርና ጩኸቱ በጣም በዛና ሲያለቅሱ ዝም አላላቸውም። አዋልደ ኢየሩሳሌም ኢትብክያኒ፣ እናንተ የኢየሩሳሌም ልጆች፣ የኢየሩሳሌም ሴቶች ቅዱሳት አንስት ለእኔ አታልቅሱልኝ። ያን ዓለምን ለማዳን ስለመጣሁ ይህ መከራ ወድጄ በፈቃዴ የተቀበልኩት መከራ ነው። ብክያ ላይ ለርስክን ወላይ ለወልድክን ለራሳቸውና ለልጆቻቸው አልቅሱ። እስመ ይመጽእ ሞዓይ አመ ይብሉ፣ እንዲህ የሚሉበት ዘመን ይመጣል። እጽዋት መካናት፣ ያልወለዱ መካኖች ይሁዳ ክብር አላቸው። ወለለ ሐሰና፣ ወልደው ያላሳደጉ እጽዋት ናቸው የሚባልበት ጊዜ ስለሚመጣ ለራሳቸው አልቅሱ ብሎ ቅዱሳት አንስትን ያናገረበት 8ኛ ምዕራፍ ተብሎ ይቆጠራል። መስቀል እንደተሸከመ ሲወድቅ አያነሱትም ነበር። ማንሳት ይቅርና እዚያው ላይ እንደወደቀ ይረግጡት ነበር በእግራቸው፣ በጥፊ ይመቱት ነበረ። ግፉ ስፍር ስለነበረ እንደወደቀም ሲረግጥና ሲገላታ በማየታቸው ሆድ ባሳቸው፣ አዘኑ። እሱ ይህን መከራ የሚቀበለው
ሰውን ለማዳን ግን እነሱ ስላዘኑና ልባቸው ስለበዛ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ በሰባተኛው ምዕራፍ ወድቆ ተነስቶ ትንሽ እልፍ ብሎ እንደሄደ ጩኸታቸው በዛ። አሁንም ትንሽ ረፋን አሉትም አይሁድ ወድቆ እንደተነሳ መስቀሉን የሚያግዘው አልነበረም፣ መልሰው ያሸክሙታል። ለዓርብ ዕለተ ስቅለት የዓለም የተስፋና የመዳን ቀን ቢሆንም ለሱ ግን ለባለቤቱ ለኢየሱስ ክርስቶስ ግን የመከራ ቀን ነበርና ጩኸቱ በጣም በዛና ሲያለቅሱ ዝም አላላቸው። አዋልደ ኢየሩሳሌም ኢትምከያኒ፣ እናንተ የኢየሩሳሌም ልጆች፣ የኢየሩሳሌም ሴቶች ቅዱሳት አንስት ለኔ አታልቅሱልኝ፣ ዓለምን ለማዳን ስለመጣው ይህ መከራ ወድጄ በፈቃዴ የተቀበልኩት መከራ ነው። ብከያ ላይ ለርስክን ወላይ ለውልድክን፣ ራሳችሁና ለልጆቻችሁ አልቅሱ። እስመ ይመጽእ መዋዕል አመ ይብሉ፣ እንዲህ የሚሉበት ዘመን ይመጣል። ጽዋት መካናት፣ ያልወለዱ መካኖች ጉዳት ክቡራን ናቸው። ወለለ ያጸና፣ ወልደው ያላሳደጉ ብፁዓን ናቸው የሚባልበት ጊዜ ስለሚመጣ ለራሳቸው አልቅሱ ብሎ ቅዱሳት አንስትን ያናገረበት 8ኛ ምዕራፍ ተብሎ ይቆጠራል። 9ኛው ምዕራፍ ለ3ኛ ጊዜ ወደቀበት ነው። መስቀሉ እንደተሸከመ 3 ጊዜ ወድቋል። በምዕራፍ 3፣ በምዕራፍ 7፣ በምዕራፍ 9 የወደቀበት ምዕራፍ ተብሎ ይነገራል። ግፉ እስክሪሩ ስለነበረ እንደወደቀ ሲረገጥና ሲገላታ በማየታቸው ሆድ ባሳቸው፣ አዘቡ። እሱ ይህን መከራ የሚቀበለው ሰውን ለማዳን ግን እነሱ ስላዘኑና ልባቸው ስለበዛ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ በሰባተኛው ምዕራፍ ወድቆ ተነስቶ ትንሽ እልፍ ብሎ እንደሄደ ጩኸታቸው በዛ። አሁንም ትንሽ ረፋን አሉትም አይሁድ ወድቆ እንደተነሳ መስቀሉን የሚያግዘው አልነበረም፣ መልሰው ያሸክሙታል። ለዓርብ ዕለተ ስቅለት የዓለም የተስፋና የመዳን ቀን ቢሆንም ለሱ ግን ለባለቤቱ ለኢየሱስ ክርስቶስ ግን የመከራ ቀን ነበርና ጩኸቱ በጣም በዛና ሲያለቅሱ ዝም አላላቸው። አዋልደ ኢየሩሳሌም ኢትምከያኒ፣ እናንተ የኢየሩሳሌም ልጆች፣ የኢየሩሳሌም ሴቶች ቅዱሳት አንስት ለኔ አታልቅሱልኝ፣ ዓለምን ለማዳን ስለመጣው ይህ መከራ ወድጄ በፈቃዴ የተቀበልኩት መከራ ነው። ብከያ ላይ ለርስክን ወላይ ለውልድክን፣ ለራሳችሁና ለልጆቻችሁ